عليكم ورحمة الله وبركاته. يا جماعة ዛሬ የምነግራችሁን ሐዲስ ከተከበራችሁት ሁሉ ጊዜ አዳራችሁን ሰላም የሆነ እንቅልፍ ትተኛላችሁ በአላህ ፍቃድ። እናታችን አይሻ ረዲየላሁ ዐንሃ እንደተናገረችው ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ጊዜ ወደ አልጋቸው ሲሄዱ የሱረቱን ናስ እና ሱረቱል ፈለቅ እና ሱረቱል ኢኽላስን ይቀሩ ነበር። ቀርተውም ደግሞ በእጃቸው ተብሎ ሰውነታቸው የደረሰላቸውን ያህል ሰውነታቸውን ያብሱ ነበር። ቢታመሙ እና ወይም ደግሞ በታመሙ ጊዜ እንኳን እሳቸው ያደርጉት እንደነበረው እኔም እንዳደርግላቸው ያዙኝ ነበር ብላለች ረዲየላሁ ዐንሃ። ይህ እንግዲህ ለእኛ ትልቅ ፈውስ ነው። ግን አናውቀውም። ሁሉ ጊዜ እነዚህ የሆነ ብዙ ምን ልበላችሁ የሆነ ስለተላመድናቸው ነው ምናምን እነዚህ ሱራዎች ወይስ እንዴት ልበላችሁ ትልቅ መድኃኒት ነው። ግን እኛ አንጠቀምበት። እሳቸው ያደርጉት ነበር ከተባለ እኛም ማድረግ አለብን። የሆነ ነገር እናገኝበታለን ማለት ነው። የሆነ ነገር ረሱል እንዲህ ያደርጉ ነበር ከተባለ እኛም ረሱል እንዴት ነበር የሚያደርጉት ሰለላሁ ዐለይሂ ወሰለም ማድረግ አለብን ብለን መያዝ አለብን። እና ይህን ሐዲስ ከተከበራችሁ ህይወታችሁ ሰላም ሆነ ማለት ነው ኢንሻአላህ። አላሁ አንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በትንሣኤ ዕለት በትንሣኤ ቀን ምድርን በአጠቃላይ በአንድ እጁ ሰማይን ደግሞ በቀኝ እጁ ይዛትና ጠቅልሎ ምን ይላል? በምድር ላይ የነበሩ የምድር ነገስታት የት አላችሁ? የት አሉ እነዛ እኔ ነኝ የምድር ነገስታት ሲሉ የነበሩ ነገስታት የት ናችሁ ብሎ ይጣር። የት አሉ እስቲ? እኔ ነኝ ያው የግርማ ሞገሱ ባለቤት ነው እንግዲህ እሱ ብቻ ነው ንጉስ። እና በዛን ቀን እንዲህ በሁለቱም ሰማይ ምድርን በአንዳንድ እጁ ይዛቸውና ያላችሁ እስቲ እናንተ የምድር ነገስታት ብሎ ይጣራል። ቡኻሪ በዘገቡት ሐዲስ ላይ ነው ያገኘሁት። ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እንዴት ቆያችሁኝ? ሰላም ነው? ከቁርአን ጋር እንዴት ነን? ከቁርአን ጋር ያለን